ሽረ ምድረ ገነት ከፋሲል ከነማ የሚያደርጉት ነው ሌላኛው ጨዋታ እንግዲህ በዛሬው ዕለት የሚካሄደው በ26 ነጥብ 14ኛ ደረጃ ላይ የተቀመጡት ሽረ ምድረ ገነቶች ካሉበት የስጋት ቀጠና ለማምለጥ ወሳኝ ጨዋታ በዛሬው ዕለት ከፋሲል ከነማ ጋር ያደርጋሉ ማለት ነው። በሁለተኛው ዙር በተካሄዱ 3 ጨዋታዎች አንድ ድልና 2 ሽንፈቶች ያስተናገዱት ሽረዎች ውጤቶቹን ተከትሎ ወደ ስጋት ቀጠናው ይበልጥ ቀርበዋል ማለት ነው። ከወራጅ ቀጠናው በ2 ነጥብ ርቀት የሚገኘው ቡድኑ አሁን ካለበት ሁኔታ ለመውጣትም የቀደመው ውጤታማ የመልሶ ማጥቃት አጫዋቱን መመለስ እንዲሁም ባለፉት 6 ጨዋታዎች በአምስቱ ኳስና መረብ ማገናኘት ተስኖት 2 ግቦችን ብቻ ያስቆጠረው የማጥቃት ጥምረቱን ማሻሻል ግዴታ በዛሬው ጨዋታ ይኖርበታል ማለት ነው። በ33 ነጥብ 7ኛ ደረጃ ላይ የተቀመጡት ፋሲል ከነማዎች ከሰሞነኛው አስከፊ አካሄድ የሚያወጣቸው ወሳኝ ድል ለማግኘት ዛሬ እንግዲህ ይፋለማሉ ማለት ነው። ከኢትዮጵያ መድን ጋር አቻ እስከ ተለያዩበት የ19ኛው ሳምንት ጨዋታ ድረስ በሊጉ አንድ ሽንፈት ብቻ በማስተናገድ ከዘለቁ በኋላ ባደረጓቸው 4 ጨዋታዎች በመደዳ ሽንፈት ያስተናገዱት አጼዎቹ በተከታታይ ከገጠሟቸው ሽንፈቶች አገግመው ከ5 ጨዋታዎች በኋላ ወደ ድል ለመመለስ በብዙ ረገድ ተሻሽለው መቅረብ ይጠበቅባቸዋል ማለት ነው። እንግዲህ ዛሬ ለዋንጫ የሚፎካከረው አንደኛው ክለብ ፋሲል ከነማ እንደመሆኑ መጠን የዛሬውን ጨዋታ ካላሸነፈ ዋንጫ ጋር የመፎካከር እድሉ ያከትማል ተብሎ ይጠበቃል ማለት ነው። በተለይም እስከ ውድድር ዓመቱ አጋማሽ ድረስ በሊጉ ዝቅተኛው የግብ መጠን በማስተናገድ ቀዳሚ የነበረውና ባለፉት ግን 4 ጨዋታዎች 7 ግቦችን ያስተናገዱ የተከላካይ ክፍላቸው ሁለንተናዊ ለውጥ ዛሬ ይሻል ማለት ነው። ሽረ ምድረ ገነት ጉዳት ላይ ካለው ጎይቶም ነጋ በተጨማሪ በመጨረሻው ጨዋታ በቀይ ካርድ ከሜዳ የወጣው ሪችሞርዳይን አያሰልፍም። በፋሲል ከነማ በኩል ያለውን መረጃ ለማግኘት ያደረግነው ጥረት ሳይሳካ ቀርቷል ማለት ነው። የተሰረዘው የ2012 የውድድር ዓመት ጨዋታ ሳይጨምር በታሪካቸው 5 ጊዜ የተገናኙት ክለቦቹ ፋሲል ከነማ 2 ጨዋታ ሲያሸንፍ 3 ጨዋታዎች በአቻ ውጤት ተጠናቀዋል። ፋሲል ከነማ 6 ግቦች ሲያስቆጥር ስሁል ሽሬ 2 ግቦችን አስቆጥሯል ማለት ነው። እንግዲህ የሁለቱ ተጋጣሚዎች የኋላ ታሪክ ስንመለከት ድሬዳዋ ከነማ ከኢትዮጵያ ንግድ ባንክ ሌላኛው ዛሬ የሚደረገው ጨዋታ ነው ማለት ነው። በ28 ነጥብ 10ኛ ደረጃ ላይ የተቀመጡት ድሬዳዋ ከነማዎች ከሰንጠረዡ አካፋይ ከፍ የሚያደርጋቸው ነጥብ ለማግኘት ወደ ጨዋታው ይቀርባሉ። እጅግ አዝናኝና ብርቱ ፍክክር በተደረገበት የመጨረሻ ጨዋታቸው መቀለ ሰባ እንደርታን 2-1 አሸንፈው ከስጋት ቀጠናው ፈቀቅ ማለት የቻሉት ብርቱካናማዎቹ በወራጅ ቀጠናው አካባቢ ካሉ ክለቦች ያላቸውን የነጥብ ልዩነት ከፍ አድርገው መጠነኛ እፎይታ ለማግኘት ዛሬ ወሳኝ ጨዋታ ይጠብቃቸዋል ያደርጋሉ ማለት ነው። እንግዲህ ብርቱካናማዎቹ ከ3 ጨዋታዎች በኋላ ወደ ድል መመለሳቸው እንዲሁም የማጥቃት አጨዋወታቸው በሂደት ተስፋ ሰጪ እንቅስቃሴ ማሳየት መጀመሩ እንደ አውንታ የሚነሳላቸው ነጥብ ሲሆን በመጨረሻው ጨዋታ ተጋላጭ የነበረውና በርከት ያሉ ሙከራዎችን ያስተናገደው የመከላከል አደረጃጀታቸው ግን ውስን ማሻሻያዎችን ይሻል ማለት ነው። በዛሬው ጨዋታ በ24 ነጥብ 18ኛ ደረጃ ላይ የተቀመጡት ኢትዮጵያ ንግድ ባንኮች በጊዜያዊነት ከገቡበት ወራጅ ቀጠና ለመውጣት ድል ማድረግ አስፈላጊያቸው ነው ማለት ነው። ዛሬ እንግዲህ ንግድ ባንኮች ሁለተኛውን ዙር ፋሲል ከነማን 3-1 በማሸነፍ ቢጀምሩም ቀጥለው በተካሄዱ ጨዋታዎች 2 ተከታታይ ሽንፈቶችን አስተናግደዋል ማለት ነው። ውጤቱን ተከትሎም ደረጃቸው አሽቆልቁሎ አሁን በወራጅ ቀጠናው ለመቀመጥ ግድ ሆኖባቸዋል ማለት ነው። እንግዲህ ከዚህ ለመላቀቅ ወይም ከወራጅ ቀጠናው ስጋት ለመውጣት ዛሬ 1 ነጥብ ይዞ መውጣት አማራጭ የሌለው መፍትሄ ይሆናል ማለት ነው ለኢትዮጵያ ንግድ ባንክ። ከዚህ አካሄድ ለመውጣትም በሊጉ በርከት ያሉ ግቦችን በማስተናገድ ቀዳሚ የሆነውና ባለፉት 5 ጨዋታዎች 9 ግቦችን ያስተናገደው የመከላከል አደረጃጀታቸው
ስር ነቀል ለውጥ እንደሚያስፈልገው ይሻቸዋል ማለት ነው። በንግድ ባንክ በኩል አዲስ ግዳይና ካሌብ አመንክዋ ከጉዳታቸው አገግመው ለጨዋታው ዝግጁ ሲሆኑ የድሬዳዋን የቡድን ዜና ለማግኘት ያደረግነው ጥረት ግን ሊሳካ አልቻለም ማለት ነው። ሁለቱ ቡድኖች በሊጉ 17 ጊዜ ሲገናኙ ድሬዳዋ ከነማ 6፣ የኢትዮጵያ ንግድ ባንክም በተመሳሳይ 6 ጊዜ ድል ሲደራረግ 5 ጨዋታዎች ደግሞ በአቻ ውጤት ተጠናቀዋል ማለት ነው። 33 ጎሎች በተቆጠሩበት የእርስ በርስ ግንኙነት ታሪክ 2 ጊዜ ብቻ ግብ ሳይቆጠር የተጠናቀቀ ሲሆን ባንክ 18፣ ድሬ 15 ጎሎችን አስቆጥረዋል ማለት ነው። እንግዲህ ሌላኛው የዛሬው ወሳኝ ጨዋታ ኢትዮጵያ መድን ከሀዲያ ሆሳዕና የሚያደርጉት ጨዋታ ነው ማለት ነው። በ24 ነጥብ 17ኛ ደረጃ ላይ የተቀመጡት ኢትዮጵያን መድኖች በወራጅ ቀጠናው የነበሩት ሁለት ቡድኖች ነጥብ ማስመዝገባቸውን ተከትሎ በአደገኛው ቀጠና ውስጥ ገብተዋል ማለት ነው። የዛሬው ጨዋታም ነጥባቸውን 27 ማድረስ ደረጃውን ለማሻሻል እያለሙ የሚያደርጉት ጨዋታ እንደሚሆን ይጠበቃል ማለት ነው። ሁለተኛው ዙር በአዳማ ከነማ ሽንፈት በማስተናገድ ቢጀምሩም ቀጥለው በተካሄዱት ጨዋታዎች ቅዱስ ጊዮርጊስን አሸንፈው ከሸገር ከተማ ጋር ነጥብ የተጋሩት የኢትዮጵያ መድኖች በቅርብ ሳምንታት ተደጋጋሚ ያቻ ውጤቶችን ማስመዝገባቸውን ተከትሎ ደረጃውን እንዲያሽቆለቁል አድርጓቸዋል ማለት ነው። ወላይታ ዲቻን ካሸነፉበት የ14ኛ ሳምንት ጨዋታ በኋላ በተካሄዱ 8 ጨዋታዎች 5 ያቻ ውጤቶች፣ 1 ድልና 2 ሽንፈቶች የገጠሙት ቡድኑ ከአንድ ጨዋታ ዳግም ወደ ድል ለመመለስ በ6 ጨዋታዎች ኳስና መረብ ሳያገናኝ ከዘለቀ በኋላ ባለፉት 2 ጨዋታዎች ተሻሽሎ 4 ግቦችን ያስቆጠረው የማጥቃት አጨዋወቱን ይበልጥ ማጎልበት ይጠበቅባቸዋል ማለት ነው። እንግዲህ በዛሬው ጨዋታ እንግዲህ ሌላው አድማጮቻችን በ28 ነጥብ 9ኛ ደረጃ ላይ የተቀመጡት ሀዲያ ሆሳዕናዎች ወደ ደረጃ ሰንጠረዡ ወገብ የሚያስጠጋቸውን ድል ፍለጋ ወደ ጨዋታው ዛሬ ይቀርባሉ ማለት ነው። በሁለተኛው ዙር በተካሄዱ 3 ጨዋታዎች 3ቱም የውጤት አይነቶች በእኩሌታ ያስመዘገቡት ነብሮቹ ካለው የነጥብ መቀራረብ አንፃር ከስጋት ቀጠናው ይበልጥ ለመራቅ ዛሬ ወሳኝ ጨዋታ ያከናውናሉ ማለት ነው። የዛሬ ተጋጣሚያቸው ከወራጅ ቀጠናው ለመውጣት ብርቱ ፍክክር ያደርጋል ተብሎ የሚጠበቅ ቡድን እንደመሆኑ በሁሉም ረገድ ተሻሽለው መቅረብ ግድ ይላቸዋል ማለት ነው። በተለይም ባለፉት 7 መርሃ ግብሮች በአንድ ጨዋታ ከአንድ ግብ በላይ ማስቆጠር ያልቻለው የፊት መስመራቸው መሻሻል የግድ ይኖርበታል ማለት ነው። በዛሬው ጨዋታ በኢትዮጵያ መድን በኩል ዋንጫ ቶትና ረመዳን ሁሴን በጉዳት ምክንያት የዛሬውን ጨዋታ የሚያልፋቸው ተጫዋቾች ናቸው። በሀዲያ በኩል ሙሴ ካሌብ በቅጣት ምክንያት አይሰለፍም ማለት ነው። ሁለቱ ቡድኖች በሊጉ 7 ጊዜ ተገናኝተዋል። ኢትዮጵያ መድን 5 ጊዜ ሲያሸንፍ ሀዲያ ሆሳዕና በአንድ ጨዋታ አሸንፎ የተቀረው አንድ ጨዋታ ባቻ ውጤት የተጠናቀቀ ነበር። 15 ግቦች በተቆጠሩበት ግንኙነት ኢትዮጵያ መድን 9 ግቦችን ሲያስቆጥር ሀዲያ ሆሳዕና ደግሞ 6 ግቦችን አስቆጥረዋል ማለት ነው። እንግዲህ የሀገር ውስጥ ስፖርታዊ መረጃዎቻችን እኒህን ይመስላሉ። ከጨዋታ በኋላ ደግሞ ውጤቶችን የምናሳውቃችሁ ይሆናል። ሰላም ሁኑልን።